ጎዝጉዝልኝ ሳይል በከብት በለት መወለዱ ያ አይደንቃችሁም? ያን አይታችሁም? የሰውን ትስታይ አይደንቃችሁ? ሰላም ጤና ይስጥልን። ዛሬም በሕፃን አረጋውያን አስገራሚ ንግግሮችና ስብከቶችን ፈታ ልንል መጥተናል። አስገራሚ ስብከቶችን ይዛልናል መጥታለች። እስኪ አብረን እንከታተላት። ስለ ቅዱስ ጊዮርጊስ ታውቂያለሽ? ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ሰዓት ሲደርስ የደና ንጉሱ እስከ ዛሬ ተሸውጀ ታሪኬ ነው ያለው። እንዴት ሲለው እንግዲህ አሁን ገባይ ላብሎ ሊሰግድ ነው አሉ። ናበላ ስልሳማር ቆይ አይ እኛ ገላውያን በልማዳችን ለጣዖት ሳንሰግድ አንሳማር በልኩሳፉ እንደስሞ ማለት እና እንጂ ስገድ እንደዛማ የለም። በጥቂት አይደለም የሚደለገው ጠቅላላው የገሊላ ሰው በሙሉ ጊዮርጊስ ላፕሮ ሊሰግድ ነው ይላል። አዋጅ ነገራል። አዋጅ ተነገረ። ሾማሉ የመንግስትን እኮ ተሰጣሉ። እንዲያውም ያጃክ ነገር ለስከመለ ከንግስቲቱ ጋር ተጫውተው ንጉስ ከሚስቱ ጋር አስቀመጡ። እሱ አይት እንደግማል አማልክቴው ሙላይ ዛብዞል ወደ ጓለሚያ እሱ ጎም እየስሙ እግልቦም እያውሩ እሺ ያይዛባ ማለት አጋንንት ናቸው። አይን አላቸው አይን ጆሮ አላቸው የሰው ምግል አላቸው ለምዱ እያለ ይዘምናል። ንግስቱ ማንን ነው እንደዚህ የምትላለች? ታታቱላል ለምን አንገል ወዝኒ ከንቱ አይዛብ ለምን አጉረመለሙ? እነማን ናቸው የሚያጉረመልሙ? ነገስታቱ ናቸው። እሷን ልቧ ተሰበለና እኔም ክርስቲያን መሆን እፈልጋለሁ አለች። ክርስቲያን ሆነች። እንግዲህ እና ጊዮርጊስ ተሰብስቦላል ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ለእናት ሆኖ እያሉ ክርስቲያኖች ደግሞ እንዴ ወይናችን ያኔ መሰለ አብነታችን ይክድ ያቺ ደግሞ እንጀሌ የልጄ መድኃኒት እያለች ልጇን ኮኮ ብላ መጣች። ሽባ ልጇን ማለት ነው። ያደና ምላለው አንተ ሕፃን በጌታዬ በኢየሱስ ክርስቶስ በግልና ያዛላ ከናት ትክሻው ላይ መጣ። ሲድና አፕሎን ጊዮርጊስ ተላሉ አሉ። ከዛ ላይ የደነመ አፕሎን ጊዮርጊስ ተላሉ። ያ ልጅ አፕሎን እያስከተለ እያንገጠቀጠ ይዞት መጣ። ከዚህ መካከል አቁሞ አንተ ለምንድን ነው ፍጥረት የምታስታር? እኔ ስገዱልኝ አያልኩ እላሳቸው ናቸው መጥቶ የሚሰግዱ። እኔ ማክሰኞ ዕለት የተፈጠርኩ እንጨት ነኝ፣ ሞቀው ነገር የለም። ስገዱልኝ አላልኩም ብሎ እንጨቱን አስመስክሎ አንተ የሚያደረብም ሰይጣን መሌት ተከፍታቷ አጣችሁሉ ከመሌት አሰጥሞ ሃይማኖትን ገለጥ ያንተባል የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ታዲያ ሰማዕት ሆነ። አንደኛ ተመልከቱ ሰማዕቱን ምናል አረጋራሚ ነው። አንቺ ነገር በጣም ታስገርሚያለሽ። ሽባ የነበረ በእግሩ መምጣት አፕሎንስ እንዴት ያለ ደካማ አምላክ ነው! እዛ ሕፃን ልጅ ነው የሚያመጣው። እኛ ለሷን ሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። ደግሞ ላፍ ማዳን ያጋታ አንድ ሕፃን ልጅ ጠልቶ የሚያመጣው ነው እንዴ አምላክ ብለው በዚህ ተሰበሰቡት። ሁሉ ክርስቲያኑ ነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር መቼም ትክክል ይባል ልጅ ነበር። ያዚያ ሴትም ሃይማኖት ተፈትኖ ነበር። ልጅን አድነሽ ያበቃ ተነስ እንጂ ልጅን አድነሽ ያበቃ አንተም ፈልጠል ትክክል ልጅን መልካሙን ነገር ገለጠ። እግዚአብሔር መልካሙን ነገር አሜን አሜን። በጣም ግን አንድ ትእዛዝ መጠበቅ ነበረ። ምን እንደዚህ ብዬ ነበር ተነስ እንጂ ቁጭ አሁንም አትቋል ቁጭ ስብከትም ጸሎትም ሲደነቅ በቃ ብቻና ብቻ ከደከመህ ደግሞ ተኛ አላለህም። ተቀምጠ ደግሞ ጸልይ። ከቡሬ ወደ ባህር ዳር ሄዳችሁት ለምንድን ነው? በጦርነቱ ምክንያት። ከባህር ዳር ደግሞ እሸቱ መለሰ ኮሜዲያ አጥልቶኝ መለሰ አባት ስም እንደሆነ ቃሉ እስከዛ ኮሜዲያን ስሜ ነው እሸቱ አይደል እንዴ አባቴ ስም? ኮሜዲያ በመሰጥ ያገኘው ሽማናት ማን እያሳሳተው ነው ወደ ግጭት እየገባ ያለው? ሰይጣን። እንዴት? ሁለት ጊዜ ሰይጣን እግዚአብሔር ያስደሳናል። አንድ ስንወድል ያስደሳናል። እንዲሁ ኃጢአት ስንሰላ እንዲሁ
አለቃ እንኳን ጄል ያለ ይመስላል እንዴ ምንም እንደሌለው እንኳን ምን ወድር ስንሳዳ አንገታችን እየነቀነቅ ጄልጅ ላይ ቆመኩ ወይታም ጄልጅ ላይ ቆመ አሰልጣን እንኳን ምን እናገር ስንወድር መግዛና ነው ስንወርቅ ምንድን ያደርጋል እንዴት ነው የምትመሰብከውንም ሽምጥጥ አርጋን ያዘችው ሽምጥጥ አርጋ የሱን ትምህርት ማለት ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። የተከታተላችሁን ይመስል ነበር። ስለተከታተላችሁ እናመሰግናለን። በቀጣይ ወቅታዊና እንደዚህ የሚያዝናኑ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዶንክ ቲቪን ሰብስክራይብ ማድረግ አዘንጉ። ለዛሬ ያስኩላችሁ ቪዲዮ ይሄን። ሰላም ጤና ይስጥልን።